እኔ ደሳለኝ አበበ እባላለሁ የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት ነኝ። የሚዲያ አካላት እንኳን ደህና መጣችሁ ማለት እንወዳለን። ዛሬ የተጠራችሁበት ዋናው ዓላማ የመሰረተ ክርስቶስ ቤተክርስቲያን የ75ኛውን የምስረታ ክብረ በዓል ስለምታከብር ይሄንኑ አጭር መግለጫ ለመስጠት ተብሎ ነው። እንግዲህ የመሰረተ ክርስቶስ ቤተክርስቲያን 1943 በአዳማ ከተማ በወቅቱ ናዝሬት በሚባል ከተማ ውስጥ ማህበራዊና ሰብአዊ አገልግሎት ለመስጠት በመጡ የሜኖናይት ቤተክርስቲያን ሚስዮናውያን እንደሆነ ታሪክ ይናገራል። እነዚህ ሚስዮናውያን ከ40ዎቹ መጀመሪያ ከ1930ዎቹ መጀመሪያ አጋማሽ ጀምሮ በአዳማ ከተማ ውስጥ በርካታ ነገሮችን ሰርተዋል። ቤተክርስቲያኒቷም እስካሁን በርካታ ትምህርት ቤቶችን፣ የደን ልማትን፣ ሰብአዊ ድጋፍን በጣም በስፋት ሰርታለች። ባለፈው ዓመት እንዲሁ ሰብአዊ እርዳታዎችን የተለያዩ ቦታዎች ሰጥታለች። በዘንድሮም ዓመት ደግሞ በቢሊዮን የሚቆጠር ገንዘብ መድባ በተለያዩ የሀገሪቷ ቆዳ ስፋት እያገለገለች የምትገኝ ቤተክርስቲያን ነች። እንግዲህ ባለፈው 25 ዓመት በፊት በአዲስ አበባ ከተማ 50ኛ ዓመት ክብረ በዓላችንን አክብረናል። ዘንድሮ የ75ኛውን ስናከብር ደግሞ ቤተክርስቲያኒቷ የተጠነሰሰችበትን በ10 ተጠማቂ አባላት የጀመረችበትን ቦታ ተመርጦ በአዳማ ከተማ ይከበራል። ይሄ በቤተክርስቲያን የተወሰነ ውሳኔ ነው። በዚሁ አግባብ በአዳማ ከተማ የሚገኙ አጥቢያ ቤተክርስቲያናት በጋራ የሚያዘጋጁት የሚሆን ፕሮግራም ነው የሚሆነው። በዋናነት ግን በአዳማ ሰሜን አዳማ አጥቢያ ቤተክርስቲያን ግቢ ውስጥ በተለያዩ ፕሮግራሞች ይከበራል። ስለዚህ በዚህ አካባቢ ያላችሁ ከግንቦት 30 ጀምሮ እስከ ሰኔ 7 ድረስ በተለይ ሰኔ 7 ሁሉም አጥቢያዎች በጋራ ሆነው በአዳማ ሰሜን አዳማ የሚያከብሩበት ሁኔታ ነው ያለው። በሌላ በኩል በአዲስ አበባና በተለያዩ ትልልቅ ከተሞች በየአጥቢያው የሚቀጥለው ዓመት የ75ኛ ክብረ በዓል የሚከበርበት ሁኔታ እንዳለ በዚሁ አጋጣሚ ማሳሰብ እፈልጋለሁ። ስለዚህም በመሰረተ ክርስቶስ ቤተክርስቲያን ስታገለግሉ የነበራችሁ አሁንም እያገለግላችሁ ያላችሁ በምስረታ ውስጥ ደግሞ አስተዋጽኦ የነበራችሁ አባቶችና እናቶች ሚስዮናውያን እንዲሁም ደግሞ አጋሮቻችን እንኳን ለ75ኛ የምስረታ ክብረ በዓል አደረሳችሁ ማለት እወዳለሁ። ቃምኒ ሚዲያ ሀራ ዋመምተን ብምትከሰን ዱራን ዱርሳ ገለቶማስ እንጀቹ በርባና ሰበቢን ሀራ አሲት ሲዋምኔፍ ወልዳን መሰረተ ክርስቶስ እርጌ ሁንዶፍቴ ወጋ 75ኛ በረና ከበጀቲ inni barana yommuu kabajnu magaalaa Adaamaatti hin kabajna. Kanaaf waldaan Masarata Kiristoos bara 1943 namoota 10 naannoo Adaamaa fi Finfinneetti cuuphamaniin kan eegalamte yoo taate har'a biyya lafaa hundumaa irratti keessumaa biyya Itoophiyaa keessatti waldoota 10,000tti lakkaa'aman hundeessitee tajaajila gurguddaa laachaa jirti. Akkuma kana immoo gargaarsa namoomaa mana barumsaa, mana yaalaa, karaa akkasumas bosona manca'e akka inni deebi'ee tajaajilu gochuu irratti xiyyeeffattee hojjetaa jirti. Kanaaf guyyaan kabaja ayyaana kanaa waxabajjii 7 goolabamaa caamsaa 30 jalqabaa amma waxabajjii 7tti intura inni Adaamaatti kabajamu. Kan biraa immoo bara garee yookaan agayyaa aansee amma waggaa sagarasitti waggaa guutuu magaalaa Finfinneettis haa ta'u, Leeqattis haa ta'u, Naqamteettis haa ta'u, Hawaasatti haa ta'u, iddoo adda addaatti bifa adda addaan kabajama. Kana gaafa kabajnu kayyoo adda addaatu jira. Tokkoffaa abbootiin kaleessa turanii dhaloota har'aaf ergaa akka isaan dabarsan. Kan biraa immoo imaanaa abboota keenya irraa fudhannee dhaloonni har'a jirru kun immoo dhaloota nuti illaa jirutti imaanaa kana dabarsinee tamsaasa wangeelaa biyya lafaan ga'uu akka dandeenyuuf guyyaa bara itti imaanaa keenya kana haareffannee ciccinee hojii wangeelaatti baanu waanta ta'eef hundumti keessan naannoo Adaamaa warra jirtan keessumaa caamsaa 30 qabee amma waxabajjii 7tti guyyaa jiru keessatti guyyaa 8tiif magaalaa Adaamaatti argamtanii hojii hundumaa keessatti hirmaattanii egzibiishinii suuraa jira seenaawwan kanaan dura namoonni hin argine achitti akka isaan argaman hin goona
akkasuma immoo faarfannaanii fi tajaajiltoonni kanaan dura turanii namoonni amma irraanfachaa deemanii akka isaan tajaajilanii ta'aniiru. Kanaaf achirratti argamtanii ayyaana kana akka waliin ayyaaneffannu asumaan ergaa dabarsuun barbaada. Galatoomaa Waaqayyo isin haa eebbisu. ስሜ መጋቢ እውነቱ ነስጋ እባላለሁ። የሰሜን ናዝሬት መሰረተ ክርስቶስ ቤተክርስቲያን መጋቢ ነኝ። ከሁሉ አስቀድሜ በአገር ውስጥና ከአገር ውጭ ያላችሁ ቅዱሳን ወገኖች ሁላችሁ የጌታ ጸጋና ሰላም ይብዛላችሁ ማለት እወዳለሁ። በመቀጠል ቤተክርስቲያናችን በጣም ጥቂት ከሚባሉ ሰዎች ተነስታ አሁን ዛሬ የደረሰችበት ማህበረሰብ በጣም ብዙ ማህበረሰብ ልትደርስ የቻለችው በእግዚአብሔር እርዳታ ስለሆነ በዚህ አጋጣሚ እግዚአብሔርን በጣም ማመስገን እፈልጋለሁ። እንግዲህ በዚህ በዓል አከባበር ላይ መሪ ቃል አለን። መሪ ቃላችን በአደራ የተሰጠች ዘር ነው የሚለው። ነጮች ወደዚህ አገር ሲመጡ ወንጌልን ለመስራት ሳይሆን የመጡት ዘርን ለመስጠት ነው። የመጀመሪያውን ዘር እንሰራለን፣ የሚቀጥለው ግን የእናንተ ኃላፊነት ነው፣ የእናንተ ድርሻ ነው በሚል መሪ ነው የመጡት። በተባለው መሰረት እኛ ሀገርም በጣም በብዙ እና በትጋት በተሰራው መሰረት እግዚአብሔር ረድቶን ዛሬ የደረስነው ላይ ልንደርስ ችለናል። እንግዲህ መሪ ጥቅስ አለን። መሪ ጥቅሳችን መዝሙር 145 ቁጥር 4 ላይ ያለው ነው። ቃሉን አነባለሁ። ስራን አንዱ ትውልድ ለሌላው ትውልድ ያስተጋባል፣ ብርቱ ስራን ያውጃል ይላል አዲሱ መደበኛ ትርጉም። ስለዚህ በዚህ ጥቅስ መሰረት ነው እግዚአብሔርን የምናከብረው። እንግዲህ ይህን በዓል ስናከብር ዓላማዎች አሉት። ከምናከብርባቸው ዓላማዎች መካከል አንዱ ስደት ወላፈንን ተቋቁመው ወንጌልን ወደኛ እንዲያስተላልፉ አባቶችን የረዳውን እግዚአብሔርን በቅድሚያ እሱን ማክበርና ማመስገን፣ ትውልድ ሁሉ ይህንን እግዚአብሔርን እንዲያከብር ከኛ ጋር እግዚአብሔርን እንዲያከብር ይሄ የመጀመሪያው የቤተ ክርስቲያኒቱ ዓላማም የበዓሉ ዝግጅትም ዓላማ ነው። ሌላው ዋጋ ለከፈሉ አባቶች እውቅና መስጠት አስፈላጊ ስለሆነ በዚህ ወንጌል አገልግሎት ውስጥ የደሙ ዋጋ የከፈሉ የቆሰሉ ቤታቸው የተወረሰባቸው የታሰሩ ወገኖችና አባቶችን እውቅና የምንሰጥበት ፕሮግራም ነው ያለን። በሶስተኛ ደረጃ የቤተ ክርስቲያንን ታሪክ ለትውልድ የምንዘክርበት የምናስተላልፍበት ነው። ያለፈውን ታሪክ የሚቀጥለው ትውልድ ከየት ነው የተነሳው፣ እንዴት እዚህ ደረስኩ ብሎ ግራ እንዳይገባው እውነትን አስጨብጦ ለማለፍና ታሪክን በተገቢው መልኩ ለመዘገብ ታስቦ ነው። በአራተኛ ደረጃ ቀደም ሲል አንድ ላይ የነበሩና በተለያየ ምክንያት የተለያዩ ቦታ ተበታትነው ያሉ እዚች ቤተክርስቲያን አባላት ወይም ደግሞ በዚህ ቤተክርስቲያን ውስጥ ሲገለገሉ በአንድም በሌላ መልኩ ሲገለገሉ የነበሩ ወገኖች ተሰባስበው በአንድነት እግዚአብሔርን እንዲያከብሩ ያንን የቀደመን ወንድማማችነትን እንደገና እንዲያስታውሱ ነው። በአምስተኛ ደረጃ 75ኛ ዓመትን ስናከብር ጽናትን፣ ቁርጠኝነትን ቀጣዩ ትውልድ እንዲማር አባቶቻችን ይህንን ሲያስተላልፉልን እንዲሁ አይደለም። ዋጋ ከፍለው በትልቅ ቁርጠኝነት በትልቅ ዋጋ መክፈል በትልቅ ስደትና መከራ ውስጥ አልፎ ነው ይህንን ወንጌል የሰጡን። የሚቀጥለው ትውልድ ይህንን አውቆ የሚቀጥለውን እንዲያስተላልፍ ለማድረግ ነው። በስድስተኛ ደረጃ ያለፈውን በማሰብ በቀጣይ ወንጌልን ለማስቀጠል ቃል ኪዳን የምንገባባበት ወንጌል በቀጣይ በተገቢ መልኩ እንዲሮጥ የሚቀጥለው ትውልድ ይህንን በታማኝነት እንዲረከብ ለማሳሰብ ለማድረግ እነዚህ በዓሉ ክብረ በዓሉ ዝግጅት ዋና ዋና ዓላማዎች ተደርገው ተወስደዋል። ፕሮግራሙ የሚጀምረው ግንቦት 30 ነው የሚሆነው። ከግንቦት 30 እስከ ሰኔ 7 ድረስ ለተከታታይ 8 ቀናት ፕሮግራሙ ይደረጋል። በዚህ ፕሮግራም ላይ ልዩ ልዩ ዝማሬዎች፣ ጥንታዊ ዝማሬዎች፣ ቀደም ሲል ይታወቁ የነበሩ ዘማሪዎች እና መዘምራን የሚያገለግሉበት እግዚአብሔርን ቃል የምንሰብክበት ፕሮግራም ነው የሚኖረው። በመቀጠል ወንጌል ስርጭት ይኖረናል። የወንጌል ስርጭት በመስክ ይሰማራሉ። ለሕግ ታራሚዎችም እንደዚሁ ወንጌል የምንሰብክበት አጋጣሚ ይኖረናል። መጽሐፍ ምረቃም
በዚሁ አጋጣሚ የመሰረተ ክርስቶስ ቤተክርስቲያን ታሪክ የሚተርክ የመጽሐፍ ምረቃ በዚህ ፕሮግራም ላይ እናካሄዳለን። አውደ ርዕዮች አሉን። አውደ ርዕዮቹ የሚያካትቱት ጥንት በዚች ቤተክርስቲያን ውስጥ ያገለግሉ ዋጋ ሲከፍሉ የነበሩ አባቶችን እንዲሁም ደግሞ የተለያዩ ቀደም ሲል የነበሩ አሁን ግን እየተረሱ የመጡትን ነገሮች ለኤግዚቢሽን እናቀርባችኋለን። ስለዚህ በተለያየ ስፍራ ያላችሁ በሩቅም በቅርብም ያላችሁ በዚህ አስደናቂ ፕሮግራም ላይ እንድትካፈሉ በጌታ ፍቅር ሁላችሁንም ቤተክርስቲያናችን ትጋብዛለች። ፕሮግራሙ የሚካሄደው በሰሜን ናዝሬት መሰረተ ክርስቶስ ቤተክርስቲያን አዳራሽ ውስጥ